ወይንም ደግሞ ከመካከላቸው ከፍ ያለው ከእንጀራው እየቆረሰ በመራራ ውሃ እያጠቀሰ ለሁሉም ይሰጣቸዋል። ይህም መሆኑ ለምንድን ነው ቢባል ያኔ በግብፅ ጊዜ የነበሩበትን የመከራ የባርነት ጊዜያቸውን እንዲያስቡ ሲባል ነው የሚደረገው። ዛሬም በሐዲስ ኪዳን ላይ ፋሲካችን ክርስቶስ ታርዶ ከባርነት ወደ ነፃነት ከመከራ ወደ ተድላ መልሶናልና ይህንን እንድናስብ ሲባል ከመካከል የተገኘው ከፍ ያለው ሰው ቢገኝ ካልተገኘ ደግሞ ከፍ ያለው ሰው ማዕዱን ከመመገባችን በፊት እንጀራውን እየቆረሰ ለሁላችንም በረከተ አብ ወልድ መንፈስ ቅዱስ እያለ ይሰጠናል። እኛም ደግሞ ይምጻእ ኀቤ አብ ወልድ መንፈስ ቅዱስ እያለን እንቀበለዋለን ማለት ነው። በነገራችን ላይ እንደዚህ አይነት ስራ ዩቲዩብ ላይ እየሰራሁላችሁ ነው። ባዮ ላይ ሊንኩ አለላችሁ፣ እየገባችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ፣ መልካም ቆይታ። አንዳንዱን ሰው እግዚአብሔር በበሽታ የኃጢአት ይቅርታ ይሰጠዋል። አንዳንዱን ሰው ገንዘቡን አሳጥቶ ሰውነቱን ከመቅሰፍ ይሰውረዋል። ገንዘብ የሰውነት ቤዛ ነው ይላሉ አባቶቻችን። ኦሪት ነው ያለችው። በሰውየው ላይ ሊመጣ የነበረውን ችግር በገንዘቡ ላይ ያሳልፍለት። በዚያው የከተማ ሰው ጦሱን ይዞ ይሄድ ይላል፣ የገጠር ሰው በዚያው ያሳልፈው ይላል። ያው አንድ ነው ቋንቋ። ያም ጦሱን ይዞ ይሄድ ምንድን ነው? ጦስ ምንድን ነው ታውቁታላችሁ? የሰውነት ገንዘብ የሰውነት ቤዛ ነው። የኃጢአት ይቅርታ እንድናገኝ ምን ያደርጋል ስመሰላችሁ? በሽታን ያመጣል፣ ደዌን ያመጣል። ያ ደዌ ኃጢአት፣ ደዌ ዘኃጢአት፣ ደዌ ሰሴት ይሉታል አባቶቻችን። የኃጢአት ይቅርታ እንድናገኝ ደዌን ያመጣል። ስለዚህ እግዚአብሔር ለምንድን ነው የሚያደርገው ሲባል ይቅርታ ለመስጠት ገስጾ ቆንጥጦ ነፍሱን ላትርፈው ብሎ ማለት ነው። እንዲሁም አባቶቻችን ምን ይላሉ? ለምሳሌ አንድ ጻድቅ ያደረገው ልንገራቸው። አንድ በጣም ፍጹም ጻድቅ አውሬ ሲበላው ያያል። አውሬ በልቶት ሳይቀበር ሲቀር፣ ሰውን ሁሉ የሚያስለቅስ ባለጸጋ ደግሞ በጥሩ አቀባበር ሲቀበር፣ እንደው ሰው ሁሉ አጅቦ ሲቀበር ያያል። እንደ እግዚአብሔር ሆይ እሱን ያገለገልህን ሰው አውሬ በልቶት እንዲሞት ታደርጋለህ፣ ቀማኛውን በስርዓት እንዲቀበር ታደርጋለህ። ፍርድ ምንድን ነው አለ። ይሄኛው ብዙ ጽድቅ አለው፣ ትንሽ ኃጢአት አለችው። የእሷን ቦታ የእሷን ፈንታ ስጋውን አውሬ እንዲበላው አድርጌ ነፍሱ ፍጹም እንድትሆን አድርጌያለሁ። ይሄኛው ደግሞ ሙሉ ኃጥ ነው፣ ግን ትንሽ ጽድቅ መቼስ የሌለው የለም። የዚያን ዋጋ ደግሞ በምድር ተመችቶት እንዲቀበር ተመችቶት እንዲኖር እንደገና ደግሞ በአጃቢ እንዲቀበር አድርጌያለሁ። ያኛውም የሰማይ ዋጋውን አግኝቷል፣ ይህም የምድር ዋጋውን አግኝቷል። ስለዚህ ያኛውን አውሬ እንዲበላው ያደረኩት ሲበላው ዝም ያልኩኝ ዋጋው ፍጹም ይሆን ዘንድ ነው። አንተ በእኔ ፍርድ አትግባ ብሎ መለሰለት ይባል። እኔ ሁሉንም አውቃለሁ ይላል። ስለዚህ አንዳንድ ጊዜ ሁላችንም እንላለን ለገሌ ያልሆነ እግዚአብሔር እገሌትን ታውቃታለች፣ አቤት ስታስቀድስ ሲያስቀድስ ማንም አይቀድመውም እኮ እንላለን። ግን ለእነሱ ያልሆነ አይ ቤተክርስቲያን እነሱም እንዲህ ነው የሆኑ እንላለን። እግዚአብሔር ግን በኋላ አመጣዋለሁ። ይሄንን የሚያደርግበት ምክንያት ለኃጢአታቸው ይቅርታ ለማድረግ። እንደዚህ ስላችሁ ደግሞ ጊዜ እንዲሁ በኃጢአቴ ነው ይሄን የተቀጣው ማለት ደግሞ በራሱ ትዕቢት ነው። ለምን መሰላችሁ? ለኃጢአቴ ይሄ መከራ ይበቃኛል ማለት ራሱ ትዕቢት ነው። በቸርነቱ ይዞኝ ነው እንጂ አባቶቻችን እንደ ቸርነት እንጂ እንደ በደላችን አይሁን የሚለውን ቅዳሴ ላይ ያለውን ቃል ሲተረጉሙ ብዙ ትርጉም ነው ያለው። መከራ የምታመጣብን የቸርነትህን ያህል ነው እንጂ የኃጢአታችን ያህል አምጥተህ አታውቅም ይላሉ። የቸርነቱን ያህል እንጂ የኃጢአታችን ያህል መከራ ቢያመጣ በምድር ላይ መቆም የሚችል ሰው የለም። ስለዚህ እግዚአብሔር ለምንድን ነው ይህን የሚያደርገው ሲባል ይቅርታ ሊሰጠን ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። በዚህ ዓለም ላይ ትልቁ ጨለማ ምን እንደሆነ ታውቃላችሁ? ትልቁ ጨለማ ማን ነው? በዚህ ዓለም እሱ ጀርባ ላይ ያለው እንሽላሊት ነው እባብ ነው? አይ አውቄ ነው። ይኸው ፈራችሁ ማለት ነው። በዚህ ዓለም ትልቁ ጨለማ ምንድን ነው ብዬ ነበር። ሞታውን ሁሉ ሰው ፈራ ማለት ነው። ይኸው እዚሁ ላይ ማስመሰከርኩ ማለት ነው። ስለዚህ ቅዱስ ዳዊት ምን አለ መሰላችሁ?
ይቅርታ አድርጉልሽ እናቶች። ቅዱስ ዳዊት እንዲህ አለ፣ ወመጽአኒ ድንጋጼ ሞት ፍርሃት ወረአድ አሐዘኒ ወደ ፈነኒ ጽልመት አለ። የሞት ድንጋጤ ምን አለብኝ አለ፣ መጣብኝ፣ ፍርሃትና እንቅጥቅጥ ያዘኝ፣ ጨለማ ምን አለኝ አለ፣ ሸፈነኝ አለ። መዝሙር 54 ቁጥር 5 ላይ የሞት ድንጋጤ መጣብኝ፣ ፍርሃት ረሃድ እንቅጥቅጥ ያዘኝ፣ ጨለማም ሸፈነኝ አለ። እንዲሁም ሞትን መፍራቱን ደግሞ ሲያጎላው ደግሞ መኑ እሙሃበኒ ክንፈ ከመርግብ እስርር ዋይረፍ፣ አረ እንደ ርግብ ብር ብዬ ሞትን ማመልጥበት ከሞት የሚያሳርፈኝ ማን ምን በሰጠኝ አለ፣ ክንፍ እንዲሁ ማን በሰጠኝ አለ። ሞትን በጣም በዚህ መጠን የሚፈራ ነው። አሁን ሞተ ዘይመውት ሞተ ከመ ይስዓሮ ለሞት፣ የማይሞተው ሞትን ሊሽረው መጣና ሞተና የሞትን መውጊያ ሰበረልን። አይቴ ቀኖት ከሞት ሞት መውጊያ ወዴት ነው እንድናደርገን የማይሞተውን ሲሞት ሞት የማይነካ ነካ ገና ዛሬ። እሱም ማን ነው? ክርስቶስ ነው። አለትን የሚቆረጥሙ ጥርሶች ሁሉ ምን ይላሉ? ይሰበራሉ። ክርስቶስ አለት ነበረ። ያንን አለት ደፍራለሁ ብሎ ሞት ቀረብ። ወፀምፀሙ አጽናኒሁ፣ ጥርሱን ርግፍ አረገበት። ጥርሱን አወለቀበትና ሞት ማንን ነክሶ ያስቀር? በማንም ላይ አቅም የለውም ሞት ከዚህ በኋላ። ለዚህ ነው ቅዱስ ጳውሎስ እኮ የፎከረበት ሞት ሞጊያ የተደባ አለው። ድሮ እነዚያን ኃያላን እነ ዳዊትን የወጋህበት ጥርስ የት ሄዶ ነው አለው። ጌታችን ኢየሱስ ክርስቶስ የሞትን መውጊያ ሰበረልን። ሞትን ስንፈራ የነበረው መጣ ነው። የተፍርህዎሙ ለእለ ይቀትሉ ሥጋክሙ፣ ሥጋችሁን የሚገሉትን ምን አትበሉ አትፍሯቸው። ወለነፍስክሙ ኢይክሉ ቀትሎታ፣ ነፍሳችሁን መግደል አይቻላቸውምና። ስለዚህ ለምን አነ ውእቱ ትንሣኤ ወሕይወት፣ እኔ ምንድን ነኝ አለ? ትንሣኤና ሕይወት ነኝ አለ ዮሐንስ 11:25 እኔ ትንሣኤና ሕይወት ነው። ዘያምን በየመኒ ሞተ ያህዩ፣ በእኔ የሚያምን ሰው ቢሞት እንኳን ምን ይላል? ይነሳል። ከዚያስ ምን አለ? ድሮ ለምንድን ነው የምንፈራ? ወአዘዞሙ ለኪሩቤል ወለሱራፌል ዘውስተ እደዊሆሙ ሰይፈ እሳት እንተ ትትማየጥ ከመ ይቀውፍና ዕፀ ሕይወት፣ ወደ ዕፀ ሕይወት የሚወስደውን መንገድ ይጠብቁ ዘንድ የምትገለባበጥ ሰይፍ የያዙ ኪሩቤልና ሱራፌልን እግዚአብሔር አዘዛቸው አለ። ለምን? አዳም እጁን አንስቶ ከዕፀ ሕይወት ምን እንዳይበላ። ከዕፀ ሕይወት ከበላ ምን ይላል? ይህ ሕያው ይሆናል ማለት ነው፣ አይሞትም። ስለዚህ አዳም እንዲሞት እግዚአብሔር የገነትን በር ዘጋው፣ እንዲሞት ስለፈለገ። ለምን? ካልተዘጋ ይገባና የሕይወት ፍሬ ይበላል፣ ሞትን ያመልጥ ነበረ። አሁን በሩን ስለዘጋበት አዳም ከነ ልጆቹ እየተንከራተተ ሞት ሲያሳድደው ኖረ። አሁን ያ የሕይወት ዛፍ ክርስቶስ መጣ፣ ከድንግል ማርያም ከእውነተኛይቱ ገራይተ ሕይወት ከእመቤታችን ከሕይወት እርሻ ከሷ እውነተኛው የሕይወቱ ፍሬ በቀለ። ከዛ ምን አለ? ኑ የኔን ስጋ ብሉት አለ። ከዚያስ ኑ የኔን ደም ጠጡት። ከዚያስ የኔን ስጋ የበላ የዘላለም ምን አለው አለ? ሕይወት አለው። ስለዚህ ሞት የኔን ስጋ ለበላ ሁሉ ምን የለውም? አቅም የለውም ሞት በእናንተ ላይ። ዘበላ ስጋ የወሰት የደሜ አነ ሄሉ ምስሌ ውእቱን የሄሉ ምስሌ ወአነ አነሰው በዳህሪት ዕለት፣ ስጋዬን የበላ ደሜን የጠጣ ሰው እኔ ከእሱ ጋር እንዳለው እሱም ከኔ ጋር ይኖራል፣ በመጨረሻው ዘመንም አስነሳዋለሁ። ስለዚህ የሞትን ፍርሃት በገዛ ደሙ ያራቀልን ክርስቶስ ነው። ትጸልዩ እንዴት ነው የምትጸልዩት? አይናችሁን ጨፍናችሁ ነው የምትጸልዩት ወይስ እንዴት ነው የምትጸልዩት? ሰላም እንዴት ናችሁ ውድ ኦርቶዶክሳውያን? እኔ ዲያቆን አብርሃም ነኝ። ይህ አዲሱ አካውንታችን ነው። እንግዲህ አይ ቲንክ ሰሞኑን ችግር ውስጥ ነው መሰለኝ፣ በደንብ ለሰዎች እየደረሰን አይደለም የሚል ሜሴጅ የመጣልኝ ነው። ስለዚህ ኮፒ ሊንክ እንድታረጉት፣ ሼር እንድታደርጉት፣ እንዲሁም ሪፖስት እንድታደርጉት አስቀድሜ ልንገራችሁ። እንዴት ነው የአንድ ኦርቶዶክሳዊ የጸሎት ስርዓት ምን ይመስላል የሚለውን ዛሬ እንመልከት ባጭሩ። አንድ ኦርቶዶክሳዊ ለጸሎት ሲነሳ መጀመሪያ እግዚአብሔር ፊት መቆሙን ማሰብ አለበት። የሰራዊት አምላክ ልዑለ ባሕሪ ቅዱስ እግዚአብሔር ፊት እንደሚቆም ማሰብ አለበት። ሲቀጥል አንድ ክርስቲያን እጁን ዘርግቶ መጸለይ አለበት። ሰፊያ እድ ይባላል። ሰፊያ እድ ነው። አንድ ሰው እጁን መዘርጋት አለበት። እጁን ከመዘርጋቱ አስቀድሞ ግን መጀመሪያ ምን ማድረግ አለበት? እጁና እግሩ መናጻት አለበት፣ መታጠብ አለበት። ሲቀጥል ሁለተኛ ነጠላ ማድረግ አለበት። ለጸሎት ሲቆም፣ የጸሎት ቦታው ላይ ሲቆም ነጠላ ማድረግ አለበት። በትምህርተ መስቀል አምሳያ አጣፍቶ ነጠላ ማድረግ አለበት። ሶስተኛ ምን ማድረግ አለበት? ሰፊያ እድ ይባላል። እጅን መዘርጋት። እጁን ዘርግቶ አንድ ሰው
መዘርጋቱ ትርጉሙ ምንድነው ካላችሁኝ፣ ለምን ወደ ታች አናረግም? ለምን ወደ ላይ አናረግም? ለምን እንዲህ እንዘረጋለን ማለት እንዲህ ማለት የመቀበል ምልክት ነው። ሰፊያ እድ ነው። ሁሉን ካንተ እቀበላለሁ፣ ከኔ የምሰጥህ ነገር የለም። እግዚአብሔር ካህሊ ሁሉ ሁሉን ምችል አንተ ሁሉ የምታረግ ነው፣ ሁሉ ካንተ ነው ለማለት እጃችንን እንዲህ እንዘረጋለን። ምንም አባቶቻችን በጸሎት ህይወታቸው በጣም ከተጉ ምን ያደርጋሉ? ሰፊያ ልቦና ላይ ይደርሳሉ። ወይ የልብ አስተብርኮ ላይ ልባቸውን ትሁት ሆነው ልባቸውን ዘርግተው ለእግዚአብሔር መጸለይ ይጀምራሉ ማለት ያ በሂደት ውስጥ የሚመጣ ነው። ክርስትና ማለት እንደ ስፖርት ነው። በአንድ ቀን ተነስቶ ብዙ ነገር መስራት እንደማይቻል በሂደት ውስጥ የሚመጣ የልምምድ ውጤት ነው አብዛኞቹ ማለት ነው። ስለዚህ አይንን መጨፈን ፈጽሞ የተከለከለ ነው። ብርሃናችሁ በሰው ፊት የበራ ይሁን ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ። በዮሐንስ ወንጌል እንዲሁ ሲናገር ደግሞ ጌታችን መድኃኒታችን ኢየሱስ እኔ የዓለም ብርሃን ነኝ ይላል። ስለዚህ ብርሃን ፊት ቆሞ አይንን መጨፈን የተከለከለ ነው። ሌላው አይናችንን ከፍ አድርገን ነው መጸለይ ያለብን። አባታችን ሆይ በሰማያት የምትኖር፣ በሰማይ መኖሩን ለመግለጽ አይናችንን ከፍ አድርገን በሰማይ ያለው አባታችንን መመልከት መጀመር አለብን። ስለዚህ እንደ ሌሎች ቤተ እምነቶች መገለባበጥ፣ አይንን ጨፍኖ እንደፈለጉ ወደዛ ወደዚህ እያሉ መሆን አያስፈልግም። ወገብን ታጠቅ ብሎ በአንድ ቦታ ላይ እጅን ዘርግቶ ነው ክርስቲያን የሚጸልየው። ስለዚህ ከአንደበቱም የተመጠነ አማትቦ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ጸሎቱን መጀመር አለበት። ስለዚህ እንደ ክርስቲያን አይን ጨፍኖ መጸለይ በጣም ፈጽሞ የተከለከለ ነው። እጅን መዘርጋት የተገባ ነው። ነጠላ መልበስ የተገባ ነው። የጸሎት ቦታችሁ ላይ ስትቆሙ በተቻላችሁ መጠን እንደዚህ ያርጋችሁ የእጅና የእግር ንጽህናችሁን ጠብቃችሁ። ለምን የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ፊት ነው የምንቆመው። ስለዚህ ለስም አጠራሩ ክብር ምስጋና ይገባ። ኪሩቤልና ሱራፌል የሚፈሩት እሱ ፊት ቅዱስ 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 እያሉ ለማመስገን የሚፈሩት እሱ እግዚአብሔር ፊት ነው ለጸሎት መቆሙት። ስለዚህ ይሄንን አስበን ንጽህናችንን ጠብቀን ነጠላችንን አጣፍተን እጃችንን ሰፊአድ እጅን ዘርግቶ መጸለዩ የተገባ ነው። መልካም የጾምና የጸሎት ጊዜ እንዲሆንላችሁ እመኛለሁ። መልካም ጊዜ። ቤተክርስቲያን ስትሄድ አትሰቀቅ ማለት ነው። ምንም ሆነ ሂድ፣ ከክርስቶስ ቤት ተፈውሰን የምትወጣ ሌባሁን፣ አመንዝራሁን፣ ነፍሰ ገዳይሁን፣ ቀማኛሁን ምን ሁን ወደ ክርስቶስ ቤት ስትመጣ ሊፈረድብህ አትመጣም። ሊምርህ ነው ያመጣ። ቤተክርስቲያን የምህረት ቤት ናት። ቅዱስ ዮሐንስ አፈወርቅ ቤተክርስቲያን ሐኪም ቤት እንጂ ፍርድ ቤት አይደለችም ይላል። በጣም የሚያስደንቅ ንግግር ነው። ቤተክርስቲያን ፍርድ ቤት አይደለችም። ምንድን ናት? ሐኪም ቤት ናት። የፈውስ ቤት ናት። ምህረት እግዚአብሔር እኛን ምህረት ሊያደርግልን ሂደን እኛ በሰው ፈርደን ወገኛ እኛን ከመምከር በፊት ራሱን ባስተካከለ ብለን በሰው ፈርደን ፍርዳችንን ተከናነን ቤታችን እንዲሁ እኮ ይገርም። ደግሞ እዚህ ሄደን እንኳን እንዳይምረን እዚያም መፍረድ እንዲሁ እኮ የክርስቶስን የፍርድ ስልጣን ቀምተን ነው እኮ የምንፈርደው። የመፍረድ ስልጣን የመድኃኔዓለም አይደለም እንዴ? ካህናት አስተማሚዎቻችን ናቸው። ክርስቶስ መድኃኒታችን ነው። ቤተ ክርስቲያን ደግሞ ምናችን ናት? የመታመሚያ የፈውስ ቤታችን። እሷ ውስጥ ሄደን ወድቀን እሷ ውስጥ እንዳመላችን አስታሞ ክርስቶስ እኛን በደሙ የሚፈውስባት የምህረት ቤታችን ናት። ያችናት ቤተክርስቲያን ማለት እንዳመላችን እንዳቅማችን። ለሰው እንዳቅሙ ወርዶ እኮ ነው የሚያድነው ክርስቶስ። እንዳቅሙ ወርዶ